በእናትሽ ኧረ ጾም ነው ዘ ቀጣፊ ደግሞ በነገራችን ላይ ማለት ነው ጾም በገባ ቁጥር እየመጣችሁ ይቅርታ የምትጠይቁኝ በጾም ምክንያት አድርጋችሁ በህይወቴ ውስጥ መግባት የምትፈልጉ ሰዎች እንዳትመጡ እዛው ድንበርሽን ጠብቀሽ ቁጭ በይ የጾም ጊዜ ብቻ ይቅርታ ተጠያየቁ ያለ ሰው ማን ነው ደግሞ ደብዳቤ ይመስል ርዝመቱ ደብዳቤ ይመስል ጽሁፉ ርዝመቱ እንዳትልኩልኝ አብይ ጾም ብቻ ነው እንደ ያለው ጾም ከዚህ ሁሉ ጾማት ውስጥ ለይታችሁ የአብይ ጾም ሲደርስ ማለት ነው ይቅርታ የምትጠይቁን መታችሁ ማለት ነው እንዳትጠይቁኝ ምድረ አሽቃባጭ ዱሮ ሲጀመር እናንተ ማለት ነው ጤነኛ አይደላችሁም አስመሳይ እንዳትጠይቁኝ ጾምን ብላችሁ ማለት ነው በሱ ምክንያት አድርጋችሁ በህይወቴ መግባት የምትፈልጉ ሰዎች እዛው ድንበራችሁን ጠብቁ እሺ ደግሞ ጽሁፉ ርዝመቱ ወሬያ ማሽቃባጭ አልፈልግም እንዳመጭብኝ ሲጀመርም ደግሞ ማለት ነው ይቅርታ ልብ ካላችሁ ጾምን ጠብቃችሁ ይቅርታ ትጠይቁ ኤኒ ታይም መጠየቅ ይቻላል ልብ ንጹህ ከሆነ ማለት ነው የጾም ጊዜ ብቻ አይደለም ይቅርታ የሚጠይቁ